በግራ በኩል ያለው እስከ መሀል ጀፎሮ፣ በቀኝ በኩል ያለው እስከ መሀል ጀፎሮ ያጸዳል። ግዴታ ነው። አንድ ቆሻሻ ሊኖርበት አይፈቀድም። በዚህ መልኩ ያው ትልቅ መንፈስ የሚያድስ ማህበራዊ ኑሮ ተግባራዊነቱ የሚታይበት የመተጋገዝ ባህልን የሚታይበት ጀፎሮ ነው። ማራኪ ነገር የሚታዩበት ነው። አገልግሎቱ ያው ለማህበራዊ ኑሮ መስተጋብርነት የሚያገለግል ለሰርግ፣ ለለቅሶ፣ ሙሽሮች የሚዳሩበት፣ በዓላትን የሚከበርበት፣ ወጣቱ ወጥቶ የሚጨዋወትበት የሚተዋወቅበት ነው። ባህላዊ ዳኝነት ተበዳዩ ፍርድ ቤት የሚሄድ ነገር የለም። በባህላዊ ሁኔታ የሚፈታበት በጀፎሮ ነው። የተቸገረ ሰው ሊኖር ይችላል። ያቺን እናት እየደገፍን ቁጠባ እየቆጠብን ያን እናት ደግሞ ጉልበት የሌላት እናት ልትኖር ትችላለች፣ ወይ ባልዋ የሞተ እናት ልትኖር ትችላለች። እሷን በአቅሟም ልክ እያየን እየፈተሽን የምንደግፍበት አግባብ አለ። በቃ የታመመው የመጠየቅ የወለደች እናት በመጠየቅ ማህበራዊ ያስቀመጥነው የራሳችን ማስቀመጥነው ባህል ስላለ በዛ ልክ ነው የምንሄደው። የጉራጌ አባቶች ቀድመውኑ ተረተው የቤት አሰፋፍራቸው የጀፎረ አቀማመጣቸው ነገን ታሳቢ ያደረገ ነገን የዋጀ ነገን ትውልድ መነሻ ያደረገ ስራ ነው እየሰሩት። የጉራጌ ማህበረሰብ አሰፋፈሩም ይዘቱም ከጀፎረ ጋር የተያያዘ የተሳሰረ ከመሆኑ አኳያ ጀፎረን በዛ ደረጃ ለሰርጉም ለሐሰኑም ለልጆችም መዝናኛ ተደርጎ የሚወሰድ አንድ አካል ነውና ይሄ በሁሉም አካባቢ ላይ መስፋት አለበት ተብሎ እንደ ሀገርም የተወሰደ ኢኒሼቲቭ አለ። እኛም ደግሞ ተወሰነ በሚቀራቸው በሚጎላቸው አካባቢዎች ላይ ይሄን ማስፋት አለብን ብለን በዞናችን ባለው በሁሉም የገጠር ቀበሌዎች ይሄን ስራ በኢኒሼቲቭ ደረጃ ወስደን እየሰራን ያለ ነው። በአካባቢያችን ያሉ ጸጋዎች፣ እሴቶች እነሱን በተወሰነ መንገድ አፕዴት አድርጎ ከዘመኑ ጋር መቀየር ከተቻለ በእርግጠኝነት ትላልቆቹ የደረሱበት ቦታ በሂደት መድረስ የሚቻልበት ሁኔታ ስለሚኖር ዞናችን አንዱ የሚታወቅበት ባህላዊ የሳር ቤቱ አለ። የሳር ቤቱ ላይ ይሄ ከጀፎረ ጋር የተወሰኑ መዝናኛ ማዕከላቶች ብንፈጥር ብለን እኛም እንደ ዞን ፕላን ያደረግናቸው ነገሮች አሉ። የግቤ ብሔራዊ ሸለቆ ፓርክ አንዱ ገጽታ ነው። በዞኑ ከሚገኙ ፓርኮች አንዱ እሱ ነው። እሱንም በተሻለ መንገድ ብናዘምን ብንቀይር በርካታ ቱሪስቶች እዚህ አካባቢ ላይ መጥተው ማረፍ፣ መዝናናት፣ አካባቢውንም ገጽታ የመቀየር የሀገርም ገጽታ የመቀየር ኢኮኖሚውንም ከማገዝ ከመደገፍ አኳያ መስራት የሚችሉበት ሁኔታ መፍጠር ይቻላል የሚለው ነገር አሁን በጣም አግሬሲቭሊ በከተማም በገጠርም ይሄ ስራችን የበለጠ ለቱሪስት መዳረሻ እንዲሆን የማድረግ ስራዎች አጠናክረን እየቀጠልን ያለ ነው።